የአሁኑ ስራ ወይም እየሰራህ ያለኸው በቅርቡ ሮቦት ሊተካ እንደሚችል ታውቃለህ? እንዴት ብለህ በማሰብህ አይቀርም። ምክንያቱም ቴክኖሎጂው በፍጥነት እየተጓዘ ስለሆነ። እና አንተም ከቴክኖሎጂው እኩል መጓዝ አለብህ። ስለዚህ ያንተ ስራ በዓለማችን ላይ እየተደረጉ ያሉ እየተከናወኑ ያሉ ክንውኖች በ5 ዓመት ውስጥ ሊደርሱ እንደሚችሉ ታውቃለህ? እሺ እኔ ላስረዳ። በአሁኑ ሰዓት ቁጥር 1 የደንበኞች አገልግሎት ወይም ፈጣን ምላሽ ሰጪዎች አሁን ቻትቦት ተክተዋቸዋል። ያው ማለት ቴክኖሎጂ በፍጥነት እያደገ መሆኑን ያሳያል። እናም ቀላል የዳታ ማስገቢያና የትርጉም ስራዎች ኤአይ ስኩል ያከናውናቸዋል። ይህን በተግባር እያየን ነው። የሂሳብ አያያዝና ቀላል ባንኪንግ አውቶሜሽን ሙሉ በሙሉ እየተቆጣጠረው ነው። እናም ልትዘነጋው የማይገባው ነገር ቴክኖሎጂ በፍጥነት እያደገ እንደሆነ ነው። እናም አንተም ከዛው እኩል ማደግ ስላለብህ ነገሮችን መጠየቅ፣ ሰርች ማድረግን እንድትለምድ ነው። እናም ስነግርህ ጊዜ ከቴክኖሎጂ ጋር እንዲሆን እነግርሃለሁ፣ ባጭሩም አስረዳሃለሁ። እና ድርጅቶችህን እንዴት ማስተዳደር እንዳለብህ ግራ ተጋብተሃል? ሚስጥሩ እዚህ ጋር ነው። ህፃናት ልጆችህን አስተምረህ ብቁ ለማድረግ አስበሃል? ይህን ስታስብ እንዴት መማር እንዳለባቸው አስጨንቆሃል? ሂሳብ እንዴት መስራት እንዳለብህ፣ ድርጅትህን እንዴት ማስተዳደር እንዳለብህ ኤአይ ያግዝሃል። በትምህርት ደረጃ ለሚመጡብህ ጥያቄዎች መልስ ለመስጠት የሚያግዝህ ጥያቄዎችን ምን መልስ ይሆን ብለህ ተጨንቀህ ታውቃለህ? ግን ምላሹ እዚህ ጋር ነው። እናም ስነግርህ ከዚህ ለመዳን ዛሬው የኤአይ መሳሪያዎችን እንዴት መጠቀም እንደምትችል መማር ልመድ። ከዛ በኋላ በቂ እውቀት ታገኛለህ። ለምትፈልጋቸው ጥያቄዎች ሁሉ በቂ መልስ ይሰጣል፣ ያስረዳሃል።